ዘመን ሃልዮ ዘመን ሃልዮ ጤናና ልማትን ለሁሉም ሰንቆ የጤናማ ህይወት አስደሳች ገጽታን እየሰበከ የዛሬዎቹ ወጣቶች የነገ ጎልማሳነታቸው ያማረና የሰመረ ይሆን ዘንድ ራያቸው ከግብ እንዲደርስ ህልማቸው እንዲሰምር ጾታዊ ጥቃትን የሚያወግዙ በመተጋገዝ የሚያምኑ ኃላፊነትን የሚወጡ ጤናማ ትውልዶች ይበዙ ዘንድ ያስተሳሰብ ልማትን አንግቦ ዘውትር እሁድ ከ7:30 እስከ 8 በፋና ኤፍኤም 103.4 ላይ በራዲዮ መስኮታችሁ ብቅ ይላል። ዘመነ ሃልዮ በዝግጅቱ ጣምራ ለማህበራዊ ልማት ድርጅት ከኖርዌይ ቤተክርስቲያን እርዳታ ድርጅት ጋር በመተባበር የሚቀርብላችሁ አዝናኝና አስተማሪ ፕሮግራም ነው። ዘመነ ሃልዮ ዘመነ ሃልዮ። ሰላም የተከበራችሁና የተወደዳችሁ ውድ የዘመነ ሃልዮ የሬዲዮ ፕሮግራም አድማጮቻችን፣ ሳምንቱ እንዴት አለፈ? እሁድስ እንዴት ያለፈ ነው የሚለውን ለእናንተው ለአድማጮች ጥያቄውን ልተውና እኛ ደግሞ በአሪፍ ሁኔታ ያዘጋጀነውን ፕሮግራም ዛሬ ወደ እናንተ ጆሮ የምናደርስ ይሆናል። አዲስ ዓለም አበራ ፕሮግራሙን በማስተዋወቅ አብሬያችሁ ቆይታ የማደርግ ይሆናል። እናንተም አብራችሁን እንድትቆዩ ከወዲሁ ጋብዛችኋለሁ። እንደተለመደው ሁሉ የተለያዩ አዝናኝ የሆኑ እንዲሁም አስተማሪ የሆኑ ፕሮግራሞችን ወደ እናንተ የምናደርስ ይሆናል፣ የሙዚቃ ግብዣችንንም ጨምሮ ማለት ነው። እንደተለመደው ሁሉ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ዛሬ ደግሞ የቤተሰብ እቅድና ሴቶች ምን አይነት ቁርኝት አላቸው የሚለውን እንመለከታለን። ሴቶች ለውሳኔ ሰጭነት መብቃት ከቤተሰብ እቅድ አገልግሎት ተደራሽነት ጋር ምን አይነት ግንኙነት አላቸው የሚለውን ስንመለከት በቤት ውስጥ ሴቶች የቤተሰብ አስተዳደርን ለቤተሰብ አባላት የሚያስፈልጉትን መሰረታዊ ቁሳቁሶችን በማቅረብ የራሳቸውን ጤና በመጠበቅ የሚችሉትን እድል ሲኖራቸው ጎረቤት ወይም ዘመድን የመጎብኘትና የመጠበቅ ነጻነት ሲኖራቸው ውሳኔ የመስጠት ብቃትም አላቸው ማለት ነው። እንግዲህ ከዚህ ጋር ተያይዞ ሴቶችን ባሳተፍን ቁጥር በኢኮኖሚያዊም በማህበራዊም ጉዳዮች ላይ የመሳተፍ ተነሳሽነታቸው ከፍተኛ እየሆነ ይሄዳል ማለት ነው። እነዚህም ጉዳዮች ላይ የመሳተፍ ተነሳሽነታቸውን ከፍተኛ ይሆናል። እነዚህ ሁኔታዎች አመቺ እድሎች ሊፈጥሩ የሚችሉትን ሴቶች በቤተሰብ እቅድ ኑሯቸውን ለመምራት ሲችሉ ነው ማለት ነው። እንግዲህ ሴቶች ለውሳኔ ሰጭነት መብቃት ወይም ከቤተሰብ እቅድ አገልግሎት ጋር ተደራሽነት ከማድረግ ጋር ምን አይነት ግንኙነት አላቸው የሚለውን ስንመለከት በቤት ውስጥ ሴቶች የቤተሰብ አስተዳደርን በመምራት ለቤተሰብ አባላት የሚያስፈልጉትን መሰረታዊ ቁሳቁሶችን በማቅረብ የራሳቸውን ጤና መጠበቅ የሚችሉበትን እድል ሲኖራቸው ነው። እንዲሁም ጎረቤት ወይም ዘመድን የመጎብኘትና የመጠየቅ ነጻነት ሲኖራቸው ውሳኔ መስጠት አቅማቸው ይጨምራል ማለት ነው። እንዲሁም በኢኮኖሚያዊ ሆነ በማህበራዊ ጉዳዮች ላይ የመሳተፍ ተነሳሽነታቸው ከፍተኛ ይሆናል። እነዚህ ሁኔታዎች አመቺ እድሎችን ሊፈጥሩ የሚችሉ ሴቶች በቤተሰብ እቅድ ኑሯቸውን ለመምራት ሲችሉ ነው ማለት ነው። በመጀመሪያ ደረጃ በቂ ጊዜ ማግኘት ይችላሉ ሴቶቹ ማለት ነው። ያ ካልሆነ ደግሞ የቤተሰብ እቅዳቸውን እንዲሁም ሌሎች ጉዳዮችን የማመቻቸት ሁኔታቸው ዝቅተኛ ሊሆን ይችላል። ከዚህም በተጨማሪ ኢኮኖሚያዊ እንቅስቃሴያቸው ላይ የመሳተፍ አቅሙም ጊዜውም ስለሚኖራቸው የቤተሰብ ገቢያቸውን ለማሳደግ ድርሻ ይኖራቸዋል ማለት ነው። ሴቶች የቤተሰብ እቅድ አገልግሎትን በመጠቀም ውሳኔን በጋራም በግልም የሚሰጡባቸው አጋጣሚዎችም ይጨምርላቸዋል። ስለዚህ ሁላችንም ከቤተሰብ እቅድ ጋር ተያይዞ ሴቶች ከፍተኛውን ኃላፊነት ስለሚይዙ ያንን ኃላፊነታቸውን እንዲወጡ በተለያዩ የማህበረሰብ ግንኙነት ላይ ሁሉም ሴቶች ውሳኔያቸው እንዲከበርና ሌሎች ጉዳያቸው ላይ ውሳኔ እንዲሰጡ በማድረግ የቤተሰብ እቅድንም ተግባራዊ ሊያደርጉ ይችላሉ ማለት ነው። ከዛም በተጨማሪ የቤተሰብ እቅድ አጠቃቀም የጋራ የቤተሰብ ውሳኔ ያስፈልገዋል። እንደዛም ሲሆን ወንዱም ሴቱም ኃላፊነት ሊወስድ ይገባዋል ማለት ነው። በአንዳንድ ሀገሮች በቤተሰብ እቅድ መጥፎ ልጆችን ለመውለድ ባልና ሚስት በእኩልነት በጋራ መወሰን፣ ሌላው የቤተሰብ እቅድ አጠቃቀም የጋራ የቤተሰብ ውሳኔ ያስፈልገዋል። ባልም ሚስትም ምን ያህል ልጆችን ነው መውለድ ያለብን፣ ከወለድንስ በኋላ ሴቷ በምን አይነት የጊዜ ገደብ ነው ልጆች መውለድ ያለባት፣ ጤናዋንስ እንዴት መጠበቅ አለባት የሚሉትን መረጃዎች በጋራ መወሰን ይጠበቅባቸዋል ማለት ነው። ከዛ ጋር ተያይዞ ሴቶች ላይ የሚመጡ ጫናዎችንም ለመቀነስ እንዲሁም የተለያዩ ኃላፊ
ኃላፊነቶችንም ለመቀነስ ይረዳናል። ልጆቻችንንም መጥነን ተንከባክበን ለማሳደግ ይጠቅመናል ማለት ነው። አድማጮቻችን እያደመጣችሁ ያላችሁት ዘመነ ሀልዮ የሬዲዮ ፕሮግራማችንን ነው። ሴቶችና የቤተሰብ ምጣኔ ምን አይነት ቁርኝት ነው ያላቸው የሚለውን እየተመለከትን ነው የምንገኘው። ይህ ፕሮግራም በጣምራ ለማህበራዊ ልማት ድርጅት አዘጋጅነት በኤንሲኤ የገንዘብ ድጋፍ በፋና ብሮድካስቲንግ 103.4 ትብብር የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። አስተያየት ካላችሁ በ0926080807 በአጭር የጽሁፍ መልእክት አስተያየታችሁን ልታደርሱን ትችላላችሁ። አዲስ አለም አበራ ዝግጅቱን እያስተዋወቅኳችሁ አብሬያችሁ ቆይታ የማደርግ ይሆናል። እንግዲህ ቅድም ባነሳ ነው ሀሳብ ላይ የሴቶች ከቤተሰብ እቅድ ጋር ተያይዞ ምን አይነት ቁርኝት አላቸው ወይም ምን አይነት ግንኙነት አላቸው የሚለውን ተመልክተናል። እንዲሁም የቤተሰብ ምጣኔ ውሳኔውም ከቤተሰብ ወይም ቤተሰብ ጋር መወሰን ይጠበቅብናል ልጆቻችንን ለመመጠንና ልጆቻችንን በጥሩ ሁኔታ ለማሳደግ የሚሉትን ሀሳቦች አንስተናል። ሌሎች ሀሳቦችን ደግሞ ከሙዚቃ ግብዣ በኋላ የምናደርስ ይሆናል። በዚያው ቀረ ወርዶ በደሏ ቢከፋ ዋሷ ቢሆን ጠፋ በደሏ ቢከፋ የሚዋሳ እሷን እያል ማዶ ማዶ ሳይ ቀኑ መሻሽና ታቆረ ሰማይ ድካሜ ላታውቀው ላትለኝ ጉዳይ ታንከራተትኩላ በዛብኝ ስቃይ ተጠያቂ መልስሻለሁ አልረታም እረታለሁ ሸንጎ ለፍርድ እወጣለሁ አለቃት ጠይቃለሁ የደረሰበት ተዘጋ ያለ ያስተካከለ ሲፈጥራት መዋሉ ውበት ሲያርከፈክፍ ሲያድላት ነዋሉ ያሳራቂ የገላጋ የሚያስማማ ባለ ጉዳይ እጄን ሰጣው ፍቅሯን ታሳይ ሰርጋ ይባል ወይ ጠለፋ ተከትሏት ልቤን ጠፋ ቅርሳይሳይ አይከፋ ቅርሳይሳይ አይከፋ ቅርሳይሳይ አይከፋ ወርዶ በደሏ ቢከፋ የሚዋሳ ጠፋ በደሏ ቢከፋ የሚዋሳ ጠፋ እችን ማን ይዟታል አይደለች ዋዛ አይታ ከምታልፈው የምትለው በዛ የሚነሰነሰው ሰው ገለው ተይዟል ማነው የሚዋሰው ተጠያቂ ዋስ መልስሻለሁ ዋስ አልረታም ዋስ እረታለሁ ዋስ ሸንጎ ለፍርድ ዋስ እወጣለሁ ዋስ አለቅሽም ዋስ ጠይቃለሁ ዋስ 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 ዋስ
ዘመን በእጇ እንዳለ አስታራቂ የገላጋ የሚያስማማ ባለ ጉዳይ እጄን ሰጣው ፍቅሯን ታሳይ ሰርጋይባት ወይ ጠለፋ ተከትሏት ልቤም ጠፋ ቅር ሳይሰኝ ሳይከፋ ቅር ሳይሰኝ አይከፋ ቅር ሳይሰኝ አይከፋ ቅር ሳይሰኝ አይከፋ አድማጮቻችን ከዜማ ግብዣው ተመልሰናል። እያደመጣችሁ ያላችሁ ዘመነ ሀልዮ የሬዲዮ ፕሮግራማችን ነው። ቅድም ላይ ያነሳን የነበርነው የቤተሰብ እቅድና ሴቶች ምን አይነት ግንኙነት አላቸው የሚሉትን ሀሳቦች አንስተናል። እንግዲህ እንደገለጽነው ሴቶችን በተለያዩ ኃላፊነቶች ላይም በቤተሰብም በተለያዩ ጉዳዮች ላይ ከፍተኛውን ድርሻ ስለሚይዙ የቤተሰብ እቅድን ደግሞ በጋራ በመጠቀም ከቤተሰብ ጋር በመወሰን ውጪ ያሉትንም ኃላፊነቶች ለመወጣት ሴቶችን ማብቃት ይጠበቅብናል የሚሉትን ሀሳቦች አንስተናል። አሁንም ፕሮግራማችን እንደቀጠለ ነው። ከሴቶች ጋር ተያይዞ ደግሞ የጾታዊ ጥቃትና ሌሎች ጉዳዮችን አንድ መረጃ ወደ እናንተ የምናደርስ ይሆናል። መልካም ጊዜ። ሴት እናት ናት፣ እህት ናት፣ አክስት ናት የሚለውን ዘመቻዎች ማድመጥ ከጀመርን ውለን አድረናል፣ ሰነባብተናል። ሴት የማህበረሰብ ዋልታ፣ የቤተሰብ መሰረትና አናጺ ናት። ሴት ለሀገር ለማህበረሰብና ለቤተሰብ የምትጫወተውን ሚና ያህል ጥበቃ፣ ከለላና ክብር አግኝታለች ወይ የሚለውን ለእናንተው ለአድማጮቼ ልተው። ጾታዊ ጥቃት ስንል ምን ማለታችን ነው? ጾታዊ ጥቃት በጥሬ ትርጉሙ በተለያየ መልኩ የሚፈጸም በሰዎች አካል ህይወትና ንብረት ላይ ጉዳት የሚያደርስ ድርጊት ሲሆን ኃይልን፣ አቅምን ወይም ስልጣንን፣ ነፃ ፍቃድንና ሰብአዊ መብት ጥቃት ሲነሳ አብረው የሚነሱ መገለጫዎች ናቸው። እነዚህ ጥቃቶች በወንድም፣ በአባት፣ በስራ ወይም በስራ ኃላፊ ወይም በወንድ ጓደኛ ወዘተ ሊፈጸም ይችላል። በሴቶች ላይ የሚደርሱ ጥቃት ማለት ጾታን መሰረት ያደረገና አካላዊ፣ ወሲባዊ ወይም ስነ ልቦናዊ ጉዳት በሴቶች ላይ ሊያደርስ የሚችል ማንኛውም ድርጊት ማስገደድ ወይም ተገቢ ያልሆነ ነጻነት የማሳጣት ተግባር ሲፈጸም በሴቶች የግል ህይወት ሆነ በማህበራዊ ኑሮ ላይ ተጽዕኖን ይፈጥራል። የአንድ ህብረተሰብ መሰረት የሆኑ ሴቶች የመብታቸውን ጉዳይ ማህበራዊ ምጣኔ ሀብት እንዲሁም የፖለቲካ መብቶቻቸው ሁሉ ያካትታል። እነዚህን መብቶቻቸውን እንዳይከበሩ እንቅፋት እየሆኑ ያሉ የማህበረሰቡ አመለካከት እንደሆኑ የተለያዩ ጥናቶች ይጠቁማሉ። በሴቶች ላይ ጾታዊ ችግር ከደረሰባቸው በኋላ የሚደርስባቸው ማህበራዊ ችግሮች እጅጉኑ ብዙ ናቸው። በማህበረሰቡ ዘንድ ሴቷ ፈልጋ ጾታዊ ጥቃት እንዲደርስባት ያደረገች ይመስል ከተለያዩ የማህበራዊ ህይወት ትገለላለች።
ይህም በማህበረሰቡ ዘንድ ጾታን መሰረት አድርገው የሚፈጸሙ ጥቃቶች ቀጥታ ምክንያታቸው ማህበረሰቡ የጾታን እኩልነት አስመልክቶ ካለው የተዛባ አመለካከት ጋር ይያያዛል። ይህም ሴቶች ላይ የተለያዩ ጥቃቶች እንደሚፈጸሙ ትልቅ ስፍራ ይዟል ይላሉ የመብት ተሟጋቾች። በሴቶች ላይ የሚደርሰውን ጾታዊ ጥቃቶችን ለመከላከል ተመጣጣኝና አስተማሪ ቅጣት እንዲያገኙ ማድረግ ለመከላከል አንዱ መንገድ ነው። ምንም እንኳን ጠንካራ እርምጃዎች ጾታዊ ጥቃቶችን ለመከላከል አስተማሪ ቢሆንም ዘለቄታዊ መፍትሄው ግን ማህበረሰቡን ማስተማር ነው። ሁላችንም ጉዳዩን ወደ ራሳችን በማምጣት ሴት ልጃችን፣ እህታችን፣ እናታችን፣ ሚስታችን ላይ ጾታዊ ጥቃት ደርሶባቸው ቢሆን ምን እናደርጋለን? ለራስ ሲቆርሱ አያሳንሱ አይደለም የሚባለው። መቼም ከማህበራዊ ጉዳዮች ላይ እንደማናገላቸው እርግጠኛ ነኝ። በራሳችን ላይ እንዳይሆን የምንፈልገውን ሁሉ ሴቶች ላይ የሚደርሰውን ጾታዊ ጥቃት በመከላከልና በመቃወም ከማህበራዊ ህይወት ተገለው በየቤቱ የተቀመጡ ሴቶችን በማበረታታትና ጉዳቱን ያደረሰባቸውን አካላት ለህግ በማቅረብ የሴቶች መብት ሰብአዊ መብት መሆኑን ተገንዝበን ማህበረሰቡን በማስተማር ኃላፊነታችንን እንወጣ። አድማጮች ከዝግጅቱ ተመልሰናል። እንግዲህ ከሴቶች ጋር ተያይዞ የሚነሱ ጾታዊ ጥቃቶችን ሁላችንም በጋራ መከላከል ይኖርብናል። ብዙውን ጊዜ ጥቃት ነው ብለን የማናስባቸው የተለያዩ ጾታዊ ትንኮሳዎች ሊደርሱብን ይችላሉ። ሴቶች ላይ በትምህርት ቤት፣ በባጃጅ ውስጥ፣ በተለያዩ የትራንስፖርት ቦታዎች እንዲሁም በተለያዩ የገበያና ሌሎች ቦታዎች ላይ ጾታዊ ጥቃቶች ሊደርሱ ይችላሉ። ጾታዊ ጥቃት ስንል የግድ መደፈር ብቻ ላይሆን ይችላል። ሴቷ ሳትፈልግ ማንኛውንም ቃላቶች የመናገር መብት የለንም። ስለዚህ ሴቶችን ከተለያዩ ጾታዊ ጥቃቶች ራሳቸውን ተከላክለው ወይም ራሳችን ደግሞ ለመከላከል መብቃት ይኖርብናል ማለት ነው። ስለዚህ ጾታዊ ጥቃትን ለመከላከል ወንዶችም አጋርነታችሁን እንድትገልጹ በዘመነ ሀልዮ የሬዲዮ ፕሮግራም ስር ጥያቄያችንን እናቀርባለን። በየቦታው የተለያዩ ጾታዊ ጥቃቶች ሊከሰቱ ይችላሉ። እነዛ ጾታዊ ጥቃቶችን ሴቶች ወዴት መሄድ እንዳለባቸው ላያውቁ ይችላሉ። ስለዚህ እነዛን ችግሮች ለሚመለከታቸው አካላቶች በማቅረብ ጾታዊ ጥቃቶችን በጋራ መከላከል ይኖርብናል ማለት ነው። አሁንም እያደመጣችሁ ያላችሁ ዘመነ ሀልዮ የሬዲዮ ፕሮግራማችንን ነው። ፕሮግራሙ በጣምራ ለማህበራዊ ልማት ድርጅት አዘጋጅነት በኤንሲኤ የገንዘብ ድጋፍ በፋና ብሮድካስቲንግ 103.4 ሻሸመኔ ቅርንጫፍ የሚተላለፍላችሁ ሳምንታዊ ፕሮግራም ነው። አድማጮች አዲስ አለም አበራ ነኝ። ዝግጅቶቹን ወደ እናንተ እያደረስኩ ያለሁት። አስተያየት ካላችሁ በ0926 080807 በአጭር የጽሁፍ መልእክት ልታደርሱን ትችላላችሁ። የምትርቀው አንዳንዴ ደግሞ እየጠላህ የምትቀርበው ብዙ ጊዜ ግን ዝም ብለህ አብረህ የምትኖረው ሰው አለ። አንዳንዴ ፍቅሩን ሳይገልጽልህ የሚወድህ፣ አንዳንዴ ደግሞ እወድሃለሁ እያለ የሚጠላህ፣ ብዙ ጊዜ ግን ስሜቱን የማታውቀው ሰው አለ። አንዳንዴ እየራበህ የማትበላው፣ አንዳንዴ ደግሞ ጠግበህ የምትመገበው፣ ብዙ ጊዜ ግን ዝም ብለህ የምትውጣው ነገር አለ። አንዳንዴ ሳትኖር የምትሞትበት፣ አንዳንዴ ደግሞ ሞተህም የምትኖርበት፣ ብዙ ጊዜ ግን ዝም ብለህ የምትጓዝበት ህይወት አለ። አንዳንዴ አስደስቶ የምታለቅስበት፣ አንዳንዴ ደግሞ አሳዝኖ የምታለቅስበት፣ ብዙ ጊዜ ግን ዝም ብለህ የምታነባበት ጉዳይ አለ። በቃ ህይወት እንዲህ ነውና እንግዲህ በህይወታችን ብዙ የተለያዩ ነገሮችን ልናሳልፍ እንችላለን። እነዛን የህይወት ችግሮቻችንን በብቃትና በተለያዩ አማራጮች ማለፍ ካልቻለን ውጤታማ ላንሆን እንችላለንና ሁላችንም የሚገጥሙን ችግሮች በብልሃት ማለፍ ይጠበቅብናል። አድማጮቻችን ልንሰናበታችሁ አጭር ደቂቃዎች ነው የቀሩን። አድማጮች ልሰናበታችሁ ነው። ጥያቄ ጠይቄ ነው ምሰናበታችሁ። በ0926 080807 በአጭር የጽሁፍ መልእክት ልታደርሱን ትችላላችሁ። ጥያቄያችን የሚሆነው በሴቶች ላይ የሚደርሱ ጾታዊ ጥቃቶችን ማን ሊያደርስባቸው ይችላል?
ሴቶች ላይ ጾታዊ ጥቃቶችን እነማን ሊያደርሱባቸው ይችላል የሚሉትን በአጭር የጽሁፍ መልእክት ልታደርሱን ትችላላችሁ። ፕሮግራሙን በማስተዋወቅ አብሬያችሁ ቆይታ ያደረኩት እኔ አዲስ አለም አበራ፣ ኤዲተራችን ሲሳይ ምትኩ በጋራ በመሆን ነበረ። ቀሪው ቀን ደስ የሚል እንዲሆንላችሁ በመመኘት ተሰናበትኩኝ። ሰናይ ቀን።